እዚህ አካባቢ የእንቁላል ፍላጎት የዶሮ ፍላጎት በጣም ሀይ ነው። ከጅምሩ ጀምረን እኛ የተነሳንበት ትምህርታችሁ ወይም ደግሞ የምናስተምረው ተማሪ ከኛ ኤግዛምፕል ወስዶ እንዲወጥ ነው። አሁን ለምሳሌ ከዚህ በፊት ቲዮሪ ነው የምናስተምረው፣ ምንም የምናሳየው ነገር የለም። ትንሽ የዶሮ ቤት አለች፣ እሷን ነው አስመጥተን የምናሳየው። እሱ ራሱ ምግቡ ውሃ በስርዓት ሰጥተን አይደለም ያኔ። አሁን ግን የሚመጣ ተማሪ ራሱ ከዚህ ሲወጣ ኢንተርፕሩነር ሆኖ ነው የሚመጣ። ምክንያቱም ይሄን አይቶ ነው የሚመጣ። ስናስተምርም ይሄ ጋር እንትን አድርገን ነው የምናወጣ። በዚህ ምክንያት ደግሞ እኛ ኮሚኒቲ ውስጥ እንገባለን ማለት ነው። ምክንያቱም እኛ የምናስተምረው ተማሪ ኮሚኒቲ ውስጥ ወይም ደግሞ እኛ በፕራክቲካል ደረጃ ሁሉም ለማንም ማምር ቢወጣ እዚህ መጥቶ ሁሉም ነገር አይቶ እኛ ጋር ተነጋግረው አስተምሮ ተማሪዎችን አስተምሮ ራሱም አፕዴት የሚያደርገው ነገር አፕዴት ያድርጉ ይሄዳል። እዚህ ላይ ያለ ነው እንደማምር 3 መምህራኖች ነን። ምክንያቱም ይሄ ስራ ትንሽ ይበዛል። አንዳንዴ ደግሞ የሚፈጠሩ ነገሮች ይኖራሉ። እነሱን ለማቀነስ 3 መምህራኖች እዚህ ላይ ያሉ፣ እኔ እንደ ሱፐርቫይዘር አሉ፣ እንደ ፎርማን ደግሞ 2 መምህራኖች አሉ፣ ድርባ የሚባልና ካድር ይባላሉ። ስለዚህ በዛ መልክ የመምህራኖችን ተሳትፎ ያሳደግን ያለው። ይሄ ብቻ በቂ አይደለም። ካሴ እንዳነሳው እኛ እዛ መሀል ላይ የሚታወቀው ወይም ወደ ቢሾፍቱ የሚታወቀው ኤልፎራ ነው አይደል? ስለዚህ እዚህ አካባቢ እኛ ኤልፎራ የበለጠ ድርጅት ወይም ደግሞ የዶሮ እርባታ መፈጠር ነው እኛ ፍላጎታችን። ፕላንም በዛ መልክ ነው ያዘጋጀነው። ስለዚህ አሁን ዶሮ እንቁላል ዶሮ ላይ ብቻ አይደለም፣ ፓረንት ስቶክ ላይ፣ ፊድ ፕሮሰሲንግ ላይ ቅድም ካሴ እንዳነሳው ከውጭ የሚገዛ መኖ እንትን ብቻ አይደለም፣ ዋጋ ብቻ አይደለም፣ ኮንቴንቱ ራሱ ችግር አለበት። ስለዚህ እኛ በብዙ መልክ ደርስንበታል ኮንቴንቱ ችግር እንዳለበት። ስለዚህ ያንን ኮንቴንት እኛ ኢምፕሩቭ አድርገን ስህተቱ ያለበትን እያሻሻል በየጊዜ እየቀየርን በየጊዜ ዲቨሎፕ ያደረግን በዛ መልክ ኮንቴንቱንም ኳሊቲንም ኳንቲቲንም እያሻሻል ለዶሮዎች እየሰጠን ነው። 91 92 አካባቢ ደርሰናል በዚህ ማለት ነው። ስለዚህ አሁንም ይሄን ደርሰናል ብለን አንተውም። ስለዚህ በየጊዜ ኢንግሪዲየንቶችን እየቀያየርን ኢንግሪዲየንቶችን እየጨመርን መኖውን እያሻሻል የእንቁላል ምርትም ሌሎችም ዘርፎች የአንድ ቀንም እነኚህ የእንቁላልም የስጋም በዛ መልክ እንሄድበታለን ብዬ አስባለሁ። ያለው ይሄ ነው። እኔ በኩል ያለው መኖ ሙሉ ለሙሉ በእናንተ ተሸፍናላችሁ? በእኛ ነው ዶሮ። ምክንያቱ 35% ነው ከአዲስ አበባ የምናመጣ። 35% ማለት አሁን በፕሮቲን ኮንቴንቱ በጣም የሚታወቀው ሶያቢን ነው። ስለዚህ የሶያቢን ተረፈ ምርት ነው የምንጠቀመው። ስለዚህ እሱ ከአዲስ አበባ እናመጣለን። ኢንሴንሻል አሚኖ አሲድ የሚባሉ አሉ እንደ ላይሲን፣ እንደ ሚቲዮኒን፣ ላይር ኮንሰንትሬት፣ የተፈጨ ስጋና አጥንት እና ላይምስቶን ነው የምናመጣ። 70% ወይም ደግሞ 70% አካባቢ ነው ወይም 65 አካባቢ እዚህ ነው የምናገኘው። በቆሎ እኛ እጅ ላይ ነው ያለው። ሩዝ ገለባ እኛ እጅ ላይ ነው ያለው። ስለዚህ እነሱ አሁን ተደምሮ ወደ 70 ወይም ወደ 75 71 አካባቢ ይመጣሉ። ስለዚህ በዛ መልክ ነው 35 ወይም ደግሞ 30 ከላይ ይመጣል። ሌላው እዚህ ነው ማለት። ስለዚህ እዚህ ያሉት በቆሎና ራይስ ብራን ያኛው ዋጋ ከፍ ስለሚል እነሱን ይቀንሱልናል ማለት ነው። ለምሳሌ እኔ ሲያነሳ አሁን እዚህ አካባቢ ዶሮ የሚያርቡ አሉ። እነሱ በ8500 ነው የሚገዙት። እንደውም 8800 ሆኗል። እኛ ግን እዚህ የምናዘጋጀው አሁን ሶያቢን በጣም ከፍ ብሏል። ገበያ ላይ አንድ ኩንታል ወደ 11600 ነው። አሁን በቅርብ ደግሞ በ8700 ነው ያስገባን አንድ ኩንታል ማለት ነው። ሶያቢን ሚሉ እሱ ነው ከፍ የሚያደርግብን። እሱ ራሱ እንደዛ ከፍ አድርጎብን በ5500 ነው የምንሰራ። ስለዚህ ዋጋ አሁን የ3 ዲፈረንስ ማለት ነው። የ3 ዲፈረንስ ደግሞ በአንድ ወር ካልኩሌት ስናደርግ ብዙ ብር ይመጣል ማለት ነው። በዚህ መልክ ነው ውጤታማ እናደርጋለን ብሎ ያሰብነው። ይሄ ለምን መሰለህ፣ ይሄ መኖ እኛ ኮሌጅ ብቻም ሳይሆን አጠቃላይ እንደ ሀገርም ችግር ስለሚቀርና ብዙ ጊዜ ደግሞ እኛ ኮሌጆች መኖ በራሳቸው አቀነባብረው ለራሳቸው ብቻም ሳይሆን ለኮሚኒቲው
ሳፖርት እንዲያደርጉ ብዙ ጊዜ ዲማንድ አለ ብዬ ነው። ሶ እንደዚህ አሁን ከዛ ማምጣቱ እንዳለ ሆኖ እነዛን ኢንግሪዲየንት ከዛ እንደምታመጡ ሆኖ ካፓሲቲው ግን አሁን ካፓሲቲ እናንተ 9000 ዶሮ መገብ የሚችል ካፓሲቲ አላችሁ ማለት ነው። ሶ ይሄን የማስፋት ምክንያቱም አሁን ዶሮ ብቻ አይደለም የበደኛ ኮሌጆች እኮ ከሌላ ነው የሚገዙት አይደል? ስለዚህ እሱን ላይ የመስራት ነገር እንደዚህ ጥሩ እንደምትለው በዚህ ልክ የእናንተን የ9000 ዶሮ መመገብ ከቻላችሁ በራሳችሁ አቅም ይሄን ነገር የማስፋት የሚቸግር ነገር አለ ወይ ነው። እሱም እንደ አንድ ከዶሮንም እነዚህ ቅድም ያልካቸውም እንዳለ ሆኖ ግን መኖ ላይ ደግሞ የበለጠ ደግሞ ብትሰሩበት ከእናንተ ባለፈ እንደዛ የታሰበላችሁ ወይ ነው? አዎ ኢንተግሬት ያደረግን ነው። ለምሳሌ ዘንድሮ በቆሎ አምርተናል ታች እኛ እርሻል ያን በቆሎ ለገበያ አላወጣንም። ለዚህ ነው ያዋለ ወጥቷል። ይተመናል በገበያ ዋጋ በወቅቱ በገበያ ዋጋ ይሰራል። ከዛ በኋላ ለዚህ ለዶሮ ፋርም ይመጣል ማለት ነው። ጨርሻ ላይ ዶሮ ፋርም ደግሞ ለዛ ለሰብል ይመልሳል እንትኑ የበጀት ላይ ለማስተካከል። ለዚህ እሱ አንዱ አግዞናል። ሌላኛው እንትኑ ነው መሰረታዊ ነገር የምንጠቀመው ማሽኖች ናቸው። ትልቅ ማሽነሪ የለም። ፕሮሰስ የምናደርገው ማኑዋሊ ነው። ስንጀምር በእጅ ነው የተጀመረው። ከዛ ይሄ የእንትን ማብኪያዎች የሲሚንቶ ማብኪያዎች ምናምን ያልን የተጠቀምን ይመጣል። ስለዚህ አሁን የታሰበ ያለው ያቃተን ያለው ምንድነው ማሽነሪዎች ያስፈልጋሉ በግዴታ የተወሰነ ያን ሊሰራ የሚችል ግን ደግሞ እስካሁን ከጀመርን ጀምሮ በራሳችን ምን ነው የምንጠቀመው። ይሄ አንዱ ተሞክሮ ሊሆን የሚችለው 9000 ዶሮ ከጀመርን ጀምሮ ራሳችን ያቀነባበርነው ነው የምንጠቀመው እስከዛሬ ድረስ ማለት ነው። እስካሁን ችለናል። ስለዚህ የሚቻል ነው። ውጤታማም ስናይም ከዋጋ አንፃር ለምሳሌ ኮሚኒቲውን ሰርቪስ እናደርግ 16 ብር እየሸጥን ያዋጣን ያለ ነው። መቼም ቢሆን ከገበያ 8000 ገዝተ ሊሆን አይችልም አይደል? ፓራዶክስ ነው የሚሆነው። በአንድ በኩል ኢንፑት በጣም ውድ ከሆነ እዛ ጋር የምትሸጠው አውትፑት በቀናሽ ሽጠ ኪሳራ ነው የሚሆነው። እዚህ የሚሰራ ሰራተኛ ጨምረ ሁሉም ኮስት ስታስብ። ስለዚህ ያን እናሰፋለን የሚል ነገር አለ። ከቲአይ ጋር የጀመርነው አለ ማሽኑ ግን ማሽኑ የቀረበው ፕሮፎርማ ኢንቮይስ ዋጋው ትንሽ ከፍ ስላለ ሌሎች አማራጮችን ማየት ሊኖርብን ይችላል። 5 ነጥብ ምናምን ሚሊዮን ብር ነው ያቀረቡት። ስለዚህ 5 ነጥብ በጣም የተጋነነ ዋጋ ነው በእኛ ስናይ። የሀገር ውስጥም ነው ብዙ እንትኑ ነው ኤፊሺየንሲውም ቴስተር ተደርጓል። ሌላ የጋር ዲስትሪቢዩት ተደርጎ እንደዛ ነው የተሰማ ነው። ሁሉም እንደዛ ነው ሰጥቷል። ተስርቶ ውጤታማ ከሆነም አንድ ነገር ነው። በዚህ 5 ሚሊዮን ብቻ መሆን ሳይሆን አንዴ አውጥተህ ምን ያክል የተጫወቱት ማን ነው ተሰራበታል የሚለው እኛ የሆነ ጊዜ ተሞክሮ ለመውሰድ ሄደን ነበረ እንትን ቦንጋ ላይ ስንሄድ ከሎካል የተሰራና ከውጭ መጣ ነበር። ይሄ የተሰራ አንድ ዓመት አልሞላ ማለት ነው። የቦንጋ ላይ እንትን ሀገር ውስጥ አንድ ዓመት አልሞላ ማለት ያኛው ስቲል እየሰራ ነው አለ። ስለዚህ ከመጣ ወዲህ ነው ተበላሸ አሉ። የሎካል እዚህ የተሰራ ማለት ነው። የሀገር ውስጥ የመበላሸት አቅሙ ከፍተኛ ነው። እዚህ እኮ አንድ አለ ታች አማን ላይ አንድ ማዕከል ላይ የዶሮ ብቻ ሳይሆን አጠቃላይ የመኖ ማቀነባበሪያ አለ። እስካሁን ጥሩ እየሰራ ነው። ታች ግን እዛ ከቲአይ አይደለም ከሌላ ቦታ ነው። ፓርቱ ግማሽ ፓርቱ ከሎካል ነው። ያቺ ሞተሩ ብቻ መሰለኝ ከውጭ ያመጣ የሚመስለኝ። ኤኒዌይስ እሱንም ማየት ይቻላል። እየሰሩ ስለሆነ ከአንድ ዓመት በላይ ሰርቷል። የነዛን ማየት ነው ተሞክሮ። ከዛ በኋላ የት እንደገዙ ማየት ነው። ዋጋውንም ሌላውን የተሻሻለ ይኖራል። ግን ወደ መኖ ማቀነባበር መኖ ቶታሊ እየገዛህ አይሆንም። አትቀጥልም። ከብቶችም አይወጣም። ገዥ መሆን የለበትም። ቢያንስ ተቋም ስትሆን ይሄን የመግዛት አቅም ይኖራል። ግለሰቦች እኮ ስለማይችሉ እሱ መግዛት እንደ ተቋም ግን አማራጭም ይኖራል። ግለሰቡ ጥሬ ዕቃው ገዝቶ ፕሮሰሱን ራሱ ያደረጉ እንደዛ ነው የሚጠቀሙት። ሙሉ በሙሉ ያለቀው ምግብ ገዛ ለማለት አትችልም። አይ ኖርማሊ ገብቶ አሁን በተለይ